ለራሴ ጊዜ እንደመስጠት የሚያስደስተኝ ምንም ነገር የለም። ምክንያቱም እቺ እድሜ እንዳታልፈኝ ራሴን ማዝናናበት፣ ጸጉሬን የምሰራበት፣ እንደፈለኩ ጸጉሬን በወጉ ማስይዝበት፣ የፈለኩትን ልብስ የምለብስበት ጊዜ አጭር ስለሆነ ይህንን ወጣትነቴና እድሜን በአግባቡ መጠቀም አለብኝ ብዬ ነው። ምክንያቱም ዛሬ የሚያምርብኝ ልብስ ነገ ላይ ከኔ ጋር ላይሄድ ይችላል። ዛሬ የሚያምርብኝ ጸጉር አሰራር ነገ ላይ ለኔ እድሜ አይሆንም ይሆናል። ሁሉም ነገር በጊዜው ሲሆን ደስ ይላል። ይህ ማለት ጊዜና እድሜን ያልሆነ ቦታ ገንዘቤን ደግሞ እንደዋዛ አጠፋለሁ ማለት ሳይሆን ለራሴ መስጠት ያለብኝን ጊዜና እንክብካቤ እየሰጠው ይቺን ህይወት አጣጥሜ መኖር ነው የምፈልገው። በህይወቴ ማንም ሰው ኢምፕሬስ አድርጎኝ አያውቅም። ስለኔ ጥሩ ማወራ መጥፎ እኔ ጋር ያለውን ፐርሰናሊቲ መቀየር አቅም ያለው አንድም ሰው መሆን የምፈልገውንና መሆን ያለብኝን ነው እየሆንኩ ያለሁት። ከዚያ ውጪ ልደት ጥሩ ናት፣ ልደት መጥፎ ናት፣ እንዲናት እንዲያናት ለሚሉኝ ሰዎች ጆሮ የምሰጥበት ጊዜ የለኝም። ምክንያቱም ዛሬ ያጨበጨበልኝ ነገ ከገደል ሊከተኝ ይችላል። ዛሬ ወደቅሽ ያለኝ ደግሞ ነገ ስቆም ሊያጨበጭብልኝ። ስለዚህ የራሳችሁን ህይወት ብቻ ነው። ይህ ማለት ግን ለሰዎች ቫልዩ መስጠት የለባችሁም ሳይሆን ማንም ተነስቶ የእናንተን ህይወት እንደፈለገ ሊያሽከረክረው አይገባም ማለት ነው። ስለዚህ ማንም ነገ መጥቶ ሊንዳው የማይችለው ወጥ አቋምና ፐርሰናሊቲ ይኖራችሁ።